ሰላም የሳምሪና ሄኒ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት እግዚአብሔር ሰላም ብዝት ይበልልኝ እላለሁ። እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ሁላችሁም ከኔ ጋር ስለምትቆዩ ከልቤ አመሰግናለሁ ማለት ነው። ዛሬ ይዤላችሁ ወደ ቀረብኩት ፕሮግራም ሳልፍ ያው በብዙዎቻችሁ ጥያቄ ብዙ ፖስት የምትጠይቁኝ ሰዎች አላችሁ እየሰራሽ አሳይኝ ላላችሁኝ ማለት ነው። ከ6 ወር እስከ 12 ዓመት እኔ ቪዲዮ ሙሉ ሰርቻለሁኝ። ግን አሁን የማሳያችሁ ቁርስ ላይ ከ6 ወር ብዙ የተወሰኑ እናቶች የጠየቁኝ ጥያቄ አለ። ከ6 ወር ቁርስ ምንድን ላብላው ብላችሁ ለጠየቃችሁኝ ማለት ነው። እኔ የሰራሁት ቪዲዮ አለ፣ ግን ምግቡን ደግሞ እየሰራሁ ላሳያችሁ ነው ማለት ነው። የሰራሁት ቪዲዮ አለ፣ እሱን እንትንላችኋለሁ። ሰላም የሳምሪና ሄኒ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት እግዚአብሔር ሰላም ብዝት ይበልልኝ እላለሁ። እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ሁላችሁም ከኔ ጋር ስለምትቆዩ ከልቤ አመሰግናለሁ ማለት ነው። ዛሬ ይዤላችሁ ወደ ቀረብኩት ፕሮግራም ሳልፍ ያው በብዙዎቻችሁ ጥያቄ ብዙ ፖስት የምትጠይቁኝ ሰዎች አላችሁ እየሰራሽ አሳይኝ ላላችሁኝ ማለት ነው። ከ6 ወር እስከ 12 ዓመት እኔ ቪዲዮ ሙሉ ሰርቻለሁኝ። ግን አሁን የማሳያችሁ ቁርስ ላይ ከ6 ወር ብዙ የተወሰኑ እናቶች የጠየቁኝ ጥያቄ አለ። ከ6 ወር ቁርስ ምንድን ላብላው ብላችሁ ለጠየቃችሁኝ ማለት ነው። እኔ የሰራሁት ቪዲዮ አለ፣ ግን ምግቡን ደግሞ እየሰራሁ ላሳያችሁ ነው ማለት ነው። የሰራሁት ቪዲዮ አለ፣ እሱን እንትንላችኋለሁ። እዚህ ጋር አሁን የተወሰነ ነገር ልበላችሁ ብዬ ነው ማለት ነው። ምንድነው ከ6 ወር ጀምሮ እስከ 12 ወር ድረስ ማለትም ከ6 ወር እስከ 1 ዓመት ድረስ ላሉ ልጆች ቁርሳቸውን ኦትስ ለምሳሌ ስንሰራ እንዴት ምን እየጨመረ ነው የምንሰራው የሚለውን ለማሳየት ነው። እኔ ከዚህ በፊት ሰርቼ ቪዲዮን ይሄን ነው የምጠቀመው ብያለሁ። ግን የፈለጋችሁትን ብዙ አይነት ነገር መጠቀም ትችላላችሁ። እኔ ዛሬ የማሳያችሁ በአፕል ነው። አፕል አሁን ብዙ ሰዎች ውጪ ላይ ለምሳሌ የውጪ ቪዲዮ ብታዩ የልጆች ምግብ የሚሰሩት የኛ ልጆችን እንጃ ለምን እንደሆነ አላውቅም። የኛ ልጆችና የውጪ ልጆች አንድ አይነት አይደሉም ማለት የሚገርማችሁ ነገር እንደዚህ ቆራርጠው ምናምን ነው አቅርበው የሚያበሏቸው። እኔ በጣም ነው የምገረመው። ከ7 ወር 8 ወር ብለው የሚያቀርቡት ቪዲዮ በጣም ነው የሚገርመኝ። እኔ አይመስለኝም ሁሉ ላለው አንዳንዴ ማለት ነው። ግን የኛ ልጆች ለዛ ብቁ አይደሉም። እንደዛ ብታቀርቡላቸው ጭራሽ አትብሉ እንደማለት ይመስለኛል። እንደኔ የኔ ልጅ አሁን እንደሱ ባቀርብላት ጭራሽ አይነካውም አይበላውም ሁሉ። ስለዚህ በተቻለን መጠን ስንሰራላቸው እንዴት እንደምንሰራ እኔ አሁን ቪዲዮን አሳያችኋለሁ ማለት ነው። እንዴት ነው የምንሰራላቸው ነው። አፕሉን እንዴት ነው የምናደርገው ነው። በጣም አፋቸው ላይ በጭራሽ ማወቅ የለባቸውም። በተለይ የ6 ወር ገና ምግብ ጀማሪ ሲሆኑ አይችሉም፣ በፍጹም አይችሉም። የላመ ነገር በጣም እንዴት ነው በቃ ልል ነገር ካልሆነ በስተቀር በጭራሽ አይችሉም። ስለዚህ እሱን ነገር ነው ማሰብ ያለብን ማለት ነው። ለማንኛውም እኔ ቪዲዮዬን የሰራሁት ለጠየቃችሁ እናቶች ነው። በዚህ አጋጣሚ የሳምሪና ሄኒ ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንድታበረታቱኝ እላለሁ። ሰብስክራይብ ያደረጋችሁ ደግሞ በኮሜንት በላይክ በምታበረታቱኝ ሁላችሁንም ከልቤ አመሰግናለሁ። እግዚአብሔር ያክብርልኝ። ከኔ ጋር የምትቆዩትን ሁሉ በእውነት ከልቤ ነው የማመሰግነው። ክብረት ይስጥልኝ ብያለሁ። እና አሁን ወደ ቪዲዮ ስመለስ በዚህም ቪዲዮ ያላችሁን አስተያየት እንድታጋሩኝ እላለሁ ማለት ነው። ይሄ ሳምሪና ሄኒ ዩቲዩብ ነው። የሳምሪና ሄኒ ዩቲዩብን አሁኑኑ ግቡና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። የሚመስላችሁን አስተያየት ሁሉ እኔ እቀበላለሁ። በእናንተ አስተያየት ነው እምበረታው፣ በእናንተ አስተያየት ነው እማድግ፣ በእናንተ አስተያየት ነው ጥሩ ነገር የማደርገው ማለት ነው። ስለዚህ የእናንተ አስተያየት ያስፈልገኛል ማለት ነው። ስለዚህ አስተያየታችሁን ማስቀመጥ አትርሱ። ይሄን ብታረጊ ብላችሁ በተለይ የኔ ቻናል ላይ በብዛት እንድትመጡ የምፈልገው ያው እናቶች ናችሁ። የደረሳችሁ ወይም ያሰባችሁ እናት ለመሆኑ የሚያሰባችሁ ይጠቅማል። የማይጠቅም ነገር የለምና ኢንፎርሜሽን ማወቅ ጥሩ ነው በሚለው ማለት ነው። ስለዚህ ከልቤ ነው ማመሰግናችሁ። አሁን ወደ ቪዲዮዬ እወስዳችኋለሁ ማለት ነው። እንዴት እንደምሰራ እንዴት እንደማደርግ በደንብ ታያላችሁ ማለት ነው። ሁላችሁንም ከኔ ጋር ስለምትቆዩ ከልቤ አመሰግናለሁ። እግዚአብሔር ያክብርልኝ።
እሺ ሰላም እናቶች፣ ይሄው እንግዲህ ዛሬ ማሳያችሁ ከ6 ወር ጀምሮ መመገብ የምትችሉትን ምግብ ነው ማለት ነው። ይሄ ኦትስ ይሄውና አፕልም ይሄው በወተት አድርጌ ነው እኔ የምሰራው ልጄ ስላደገ። እናንተ ለምሳሌ በዱቄት ወተት የምትጠቀሙ እናቶች እንደዚህ ሳይሆን መጀመሪያ ብስላችሁ የዱቄት ወተት ስለማይበስል ማብሰል ስለማትችሉ በሚመጥነው መልክ በጥበጥ በማድረግ ከመጨረሻ ላይ ካበሰላችሁት በኋላ መጠቀም ትችላላችሁ። እኔ ግን ኦልሬዲ አሁን ወተት መጠቀም ስለጀመረ ፍሬሽ ወተት በፍሬሽ ወተት ነው። ልጅ እያለ ግን እኔም የምጠቀመው እንደናንተው ፓውደር ወተት ነበረ። በፓውደር ወተት የምሰጠው እንደዚህ ካበሰልኩኝ በኋላ ነው። ከዛ በኋላ ነው ወተቱን የማደርግለት። ግን ሁል ጊዜ ወተት ስሰራ ወይ ከሙዝ ጋር ነው ወይ ከአፕል ጋር ነው፣ ከተለያዩ ነገሮች ከተለያዩ ፍሩቶች እየሰራችሁ ብትመግቧቸው ጥቅም አለው። በዛ ላይ ደግሞ በጣም ነው የሚወዱት ልጆቹ። ስለዚህ እንደዛ ታደርጋላችሁ ማለት ነው። አሁን አሳያችኋለሁ እያንዳንዱን ነገር ማለት ነው። ይህን አፕል እልጠዋለሁ። ቪዲዮ ካሜራ ራሴ ይዤ ስለማይቀርጽ ስለማይመቸኝ ነው ቪዲዮን አሳያችኋለሁ እያንዳንዱ ማለት ነው። አፕሉን እልጣለሁ። ከዛ እንዴት ነው የማደርገው እሱንም አሳያችኋለሁ። ጠብቁኝ እሺ እናቶችዬ። ይሄው አፕሉን እንደዚህ አዘጋጅቻለሁ ማለት ነው አጥቤ። ሁሉ ጊዜ ግን ለልጆቻችን ምግብ ስንሰራ እጃችንን የምንሰራበትን እቃ ማጠባችንን አንርሳ። ምክንያቱም ሁሉ ጊዜ ግዴታ ነው ንጽህና፣ እንኳን ለልጆች ለአዋቂም ንጽህና ያስፈልጋል ማለት ነው። እና ይሄንን አፕል እኔ እንዴት ነው የማደርገው? እንደዚህ ቆራርጬ ከተፌ ሳይሆን የማደርገው በዚህኛው ነው መፈጫው። ይሄ ስቴንለስ ስቲል ስለሆነ ምንም ለልጁ የሚያመጣበት ተጽዕኖ የለም። በጣም ንጹህ ማይዝግ ጥሩ ከሆነ በእንደዚህ መፍጨት ትችላላችሁ። ምክንያቱም በደንብ ልሞ ነው እነሱ መብላት ያሉት። ከመፍጨትም እንደዚህ ስታበስሉት ይበስላል። አሳያችኋለሁ ኖርማሊ ማለት ነው። ስለዚህ ይሄኛውን እንትን መጠቀም ትችላላችሁ ማለት ነው። ይሄኛው ስቲል የሆነውን መጠቀም ትችላላችሁ። እኔ እንደዚህ ነው የምጠቀመው ማለት ነው። አሁን ፈቅፍቄ ደግሞ አሳያችኋለሁ። ይሄው እናቶችዬ አሁን ፈጨሁት። እዩት እንዴት በጣም የላመ እንደሆነ ማለት ነው። ስለዚህ እናንተም እንደዚሁ በእንደዚህ ነገር በተቻለ መጠን በደንብ ፈቅፍቃችሁ አለማችሁ ብትሰጧቸው ጥሩ ነው ማለት ነው። አሁን ደግሞ ወደ ብረት ድስቱ አድርጌ ያሳያቸዋለሁ። በተቻለ መጠን ገና ምግብ አዲስ ለሚጀምሩ ህፃናት ግን ድስቶቻቸው ምናምን ለየብቻ። እኔ አሁን ኦልሬዲ ልጄ ስላደገ ለእናንተ ለማሳየት ነው። በማንኛውም ነገር ነው የምሰራው። ግን እናንተ ግን አሁን ስትሰሩ ለልጆቹ ስትሰሩ ለልጆቻችሁ ስትሰሩ ንጹህ ድስት፣ አዲስ ልጆች ከሆኑ ንጹህ የኛ ጋር ባይሆን እስከተወሰነች ጊዜ ድረስ የራሳችሁ የሆነች ድስት ለይታችሁ በእነሱ ለምን የኛ ቅባት ምንም ስለሚለው በተቻለ መጠን የራሳቸውን ነገር ብንለይላቸው እላለሁ ማለት ነው። ስለዚህ ወደ ስራው ወሬ ያላበዛባችሁ። እሺ እናቶችዬ ይሄው እንደምታዩት አሁን ወተቱንና እንትኑን አንድ ላይ አድርጌለታለሁ ማለት ነው። አፕሉንና ወተቱን ልጄ በብዛት ያው በፕሮግራሙ መሰረት ኦትስ ባበላው አንዳንዴ ከሙዝ ጋር፣ አንዳንዴ ከአፕል ጋር፣ አንዳንዴ ከማንጎ ከተለያዩ ፍሩቶች ጋር ያረኩ ነው ማበላው። ብቻውን ኦትስ አንዳንዴ ከቺዝ ጋር እንደዛም አድርጋችሁ ማብላት ትችላላችሁ። ቺዝም ጥሩ ነው። እንደዛም አድርጋችሁ ማብላት ትችላላችሁ። እኔ ይሄው አሁን ለእናንተ ለቪዲዮ ሰርተሽ ያሳይን ስላላችሁ እንደ ምሳሌ ይሆናችኋል። ይሄ ነው ይሄ። ከዛ ይሄንን አሁን እሳት ለኩሻለሁ። ይሄ የምታዩትን አንድ ላይ ነው ማበስለው። እንትኑን ኦትሱን እጨምርለታለሁ ማለት ነው። ይኸውላችሁ እንደዚህ አድርጋችሁ ያው እኔ እያመሰልኩት ነው። የሆነ ተናድጄ የሆነ ነገር ምናምን ብያለሁ እንትን ስቀርጽ እንትን ብሎብኝ ነው። ለማንኛውም ምንድነው እንዳትሉ ማለት ነው። እንደዚህ ታማስሏታላችሁ ሲበስል። ከዛ አንድ 5 ደቂቃ ጠብቃችሁ ታሳያችኋለሁ ማለት ነው። በነገራችን ላይ እዚህ ጋር ልነግራችሁ የምፈልገው ነገር ምንም አይነት ስኳር የሆነ ነገር አያስፈልጋቸውም ልጆች በወተት ስለምንጠቀም። ወተቱ ላይ ያለው የራሱ የሆነ ጣፋጭ ነገር አለ አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው እንትን አለው
አፕሉ ራሱ የራሱ የሆነ ጣፋጭ ነገር ስላለው በጭራሽ ስኳር ባታረጉ እንደኔ ስኳር ባታረጉ ብዬ ነው እምላችሁ ማለት ነው። ስለዚህ በጭራሽ ስኳር መጨመር የለባችሁም። እንደዚህ አድርጋችሁ ብቻ አብስላችሁ ብታበላችሁ ይበላሉ። እንዳስለመዳችኋቸው ነው። ጣፋጭ ነገር የምታስለምዷቸው ከሆነ እነሱም ጣፋጩን እያዩ ነው የሚበሉላችሁ። ስለዚህ ስኳር ነገር ባትጨምሩ፣ የራሱ የሆነ ጣፋጩ ብቻ በቂያቸው ነው። ምንም አያስፈልጋቸውም። ወተት የማትፈልጉ ደግሞ ብዙ ጊዜ ከለ6 ወር ሁሉም ላይ ወተት እየተጨመረ ነው የሚሰጣቸው። ስለዚህ ወተት ብታረጉበት ይመከራል። ይሄው እናቶችዬ እንግዲህ ከተወሰነች ከ5 ደቂቃ በኋላ ደርሳ እንደዚህ ሆናለች ማለት ነው። እናንተ እንደተመቻችሁ አርጋችሁ ያም በጥሩ ነው። ትንሽ ለ6 ወር ለሆነ ልጅ ደግሞ ከዚህም ትንሽ ላላ አርጉለት እንዲመቸው ማለት ነው። ትንሽ የተወሰነ ሲቀዘቅስ ስለሚወፍር ይሄ ሲቀዘቅስ ስለሚወፍር ትንሽ ላላ አርጋችሁ ትሰሩታላችሁ ማለት ነው። እንግዲህ ተመልካቾቼና ተየኒ የሳምሪና ሄኒ ቲዩብ ተከታታዮቼ የዛሬ ፕሮግራሜ ይሄንን ይመስላል ማለት ነው። ይሄው ልጆቻችሁን እንደዚህ ያደርጋችሁ ትመግባላችሁ ማለት ነው። ሌላ አስተያየት ካላችሁ አስቀምጡልኝ። አስተያየታችሁን ሁሉ እየተቀበልኩ ሁሉንም ነገር እሰራለሁ ማለት ነው። አበረታቱኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ፣ ኮሜንት በማድረግ አበረታቱኝ እላለሁ ማለት ነው። እግዚአብሔር አምላክ በያላችሁበት ሰላም ጤና ይስጣችሁ እላለሁ። መልካም ጊዜ፣ መልካም ቆይታ። እሺ እናቶችዬ እንግዲህ ቪዲዮን እንደወደዳችሁት ምንም ጥርጥር የለኝም። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህንን የሳምሪና ሄኒ ቲዩብን ሰብስክራይብ ያላደረጋችሁ አሁኑ ሰብስክራይብ በማድረግ የቤተሰቤ ሁኑ ላለው ማለት ነው። ያላችሁን አስተያየት በምትፈልጉበት መንገድ አርጋችሁ አስተያየታችሁን አስቀምጡልኝ። ላይክ ማድረጉንም አትርሱ። ሁላችሁ ስላዳመጣችሁኝ፣ ስላብሮነታችሁ፣ ስለሁሉም ነገር እግዚአብሔር አምላክ ያክብርልኝ። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ደህና ቆዩኝ።